ሰላም። ሁላችንም በህይወታችን ውስጥ ትክክለኛውን መንገድ እንፈልጋለን አይደል? እንግዲህ ዛሬ በታሪክ ውስጥ ከተነገሩት እጅግ በጣም ኃይለኛ እና አቅጣጫ ጠቋሚ ከሆኑ ቃላት አንዱን እንመረምራለን። ይሄ ጥያቄ እኮ ከ2000 ዓመታት በፊት የተጠየቀ እንዳይመስላችሁ። መመሽ በቅርቡ ነው በሞት አፋፍ ላይ የነበረ አንድ አገልጋይ ነው የጠየቀው። ይህ ሁሉ ነገር እውነት ካልሆነስ? ይህ በጣም ጥልቅና ዘመናዊ የሆነ ፍርሃት ለዛሬ ውይይታችን መነሻ ይሆናል። ከዘመናት በፊት የተነገሩ ቃላት ዛሬም ድረስ በውስጣችን ያለውን ጥልቅ ስጋት እንዴት ነው የሚያመልሱት? እስቲ አብረን እንይ። እሺ፣ የዚህን ኃይለኛ መልስ ሙሉ ዋጋ ለመረዳት መጀመሪያ የተጠየቀበትን ሁኔታ ማወቅ አለብን። እስቲ በሐሳብ ትንሽ ወደ ኋላ እንጓዝና ውጥረት ወደ ነገሰበት አንድ ክፍል እንግባ። ትዕይንቱ የመጨረሻው እራት ነው። ክፍሉ ውስጥ ያለው አየር በቃ በከፍተኛ ውጥረት የተሞላ ነው። ኢየሱስ ለቅርብ ተከታዮቹ ሊለያያቸው እንደሆነ ነገራቸው። እኔ ወደ ሜድበት ልትመጡ አትችልም አላቸው። እስቲ ግራ መጋባታቸውንና ፍርሃታቸውን አስቡት። መሪያቸው፣ መካሪያቸው፣ ተስፋቸው በሙሉ ሊተዋቸው ነው። እንዴት አይነት ከባድ ስሜት ነው! ልክ በዚህ ከባድ የግራ መጋባት ስሜት ውስጥ እያሉ ከደቀ መዛሙርቱ አንዱ ቶማስ የሁሉንም ሰው ልብ ውስጥ የነበረውን ጥያቄ በድፍረት ጠየቀ። ቶማስ በጣም ተግባራዊ ሰው ነበር። ኢየሱስ ስለ መሄድ ሲናገር እሱ ያሰበው ስለ አንድ ተጨባጭ ቦታ እና መንገድ ነበር። ጥያቄው በጣም ቀጥተኛ ነው። ወዴት እንደምትሄድ ካላወቅን መንገዱን እንዴት እናውቃለን? በጣም ቅንና ምድራዊ ጥያቄ ነው አይደል? ግን ይሄ ጥያቄ ከመቼውም ጊዜ በላይ ለተሰጠው ሰማያዊ መልስ በር ከፈተ። እናም የኢየሱስ መልስ የቶማስን ጥያቄ ብቻ አልነበረም የመለሰው። ከዚያም አልፎ የሰው ልጅ ለዘመናት ሲፈልገው የነበረውን የመንፈሳዊ ፍለጋ ጥማት ሚያረካ ነበር። እኔ መንገድ፣ እውነትና ሕይወት ነኝ። ዋው! ይሄ በዮሐንስ ወንጌል ውስጥ ከሰባቱ ታላላቅ እኔ ነኝ መግለጫዎች ስድስተኛው ነው። ግን እኔ ነኝ ማለት በራሱ ምን ማለት ነው? ለምንስ ነው ይሄን ያህል ክብደት ያለው? ይሄ እኔ ነኝ የሚለው ሐረግ ተራ ቃል አይደለም። በቀጥታ እግዚአብሔር በሚነደው ቁጥቋጦ ውስጥ ለሙሴ የገለጠውን የራሱን ስም ነው የሚያስተጋባው። ስለዚህ ኢየሱስ ይህን ሲል እኔ እግዚአብሔር ነኝ ከማለት አይተናነስም። ይሄ ማለት ለሚቀጥሉት ቃላቶቹ መለኮታዊ ማህተም የሚሰጥ እጅግ በጣም ከባድ ማረጋገጫ። እንግዲህ ኢየሱስ ራሱን 3 ነገሮች እንደሆነ ገልጿል። መንገድ፣ እውነት እና ሕይወት። እስቲ እያንዳንዳቸውን እንመርመር፣ ምክንያቱም እያንዳንዳቸው ለመሰረታዊ የሰው ልጅ ችግር መለኮታዊ መፍትሄ ይዘው ነው የመጡት። እነዚህ 3 ቃላት በአጋጣሚ አልተመረጡም። እያንዳንዳቸው ለሰው ልጅ መሰረታዊ ችግሮች መልስ ናቸው። እስቲ ያስቡት። ኃጢአት ከእግዚአብሔር ይለየናል። ስለዚህ መንገድ ያስፈልገናል። መንፈሳዊ አለማወቅ በጨለማ ውስጥ ይተወናል። ስለዚህ እውነት ያስፈልገናል። ሞት ሁላችንንም ያስፈራናል። ሕይወት ያስፈልገናል። ኢየሱስ ያለው ለሦስቱም ችግሮች ብቸኛው መፍትሄ እኔ ነኝ። በመጀመሪያ መንገዱ። እዚህ ላይ ያለው ነጥብ በጣም ወሳኝ ነው። ኢየሱስ መንገዱን አሳያችኋለሁ አላለም። መንገዱ እኔ ነኝ ነው ያለው። ልዩነቱ ግልጽ ነው አይደል? ይህ ማለት ወደ እግዚአብሔር ለመድረስ የምንከተላቸው የሕግ ዝርዝሮች ወይም ሥርዓቶች የሉም። የምንከተለው አንድ ሰው ብቻ ነው፣ እርሱ ራሱ ድልድዩ ነው። ወደ ድልድዩ የሚጠቁም መልእክት አይደለም። ያው እዚህ ላይ አንድ በጣም አስገራሚ ታሪካዊ እውነት አለ። የመጀመሪያዎቹ ክርስቲያኖች እምነታቸውን ክርስትና ብሎ አልጠሩትም ነበር። በሐዋርያት ሥራ መጽሐፍ ውስጥ ደጋግሞ የሚጠሩት በቀላሉ መንገዱ ብሎ ነበር። ይህ ምን ያሳያል? እምነታቸው የትምህርት ስብሰባ ሳይሆን አንድን ሰው የመከተል ሕያው ጉዞ እንደነበረ ነው። ቀጥሎ ደግሞ እውነቱ። እስቲ እናስበው። አንድ ሰው እንዴት እውነት ሊሆን ይችላል? እውነትን ብዙ ጊዜ የምናስበው እንደ መረጃ ወይም እንደ ፍልስፍና ነው። ኢየሱስ ግን እያለ ያለው የመጨረሻው እውነታ በሰው መልክ ተገልጧል ነው። እርሱ የእግዚአብሔር ፍጹም መገለጫ ነው። ስለዚህ እውነት የሚጠና ቀመር ሳይሆን የሚታወቅና ግንኙነት የሚፈጠርበት ሰው ነው። ይህ ጽንሰ ሐሳብ ምን ያህል ማዕከላዊ እንደሆነ ለማየት
እስቲ ቁጥሮቹን እንመልከት። እውነት የሚለው ቃል በዮሐንስ ወንጌል ውስጥ ብቻ 25 ጊዜ ተጠቅሷል። 25 ጊዜ። ዮሐንስ የኢየሱስን ታሪክ ሲተርክ እውነት የሚለው ሐሳብ የተረካው የልብ ትርታ እንደሆነ በግልጽ እያሳየን ነው። ያው እዚህ ላይ እውነት የሚለው ቃል ራሱ ጥልቅ ትርጉም አለው። ለምሳሌ ለግሪክ ፈላስፎች እውነት በአእምሮ የሚታሰብ ረቂቅ ሐሳብ ነበር። በወቅቱ በነበረው የዕብራይስጥ ባህል ግን እውነት የሚኖሩት በተግባር የሚያሳዩት ነገር ነበር፣ ታማኝነት ማለት ነው። ስለዚህ ኢየሱስ እውነት እኔ ነኝ ሲል ይሄ የሚታሰብ ሐሳብ ብቻ አይደለም፣ ይሄ ሕይወትን የሚቀይር እና ለተግባር የሚጠራ እውነታ ነው እያለ ነው። በመጨረሻም ሕይወቱ። አሁንም ልብ እንበል፣ ኢየሱስ ሕይወትን የሚሰጥ ብቻ ሳይሆን እርሱ ራሱ ሕይወት ነው። እዚህ ላይ ጥቅም ላይ የዋለው የግሪክ ቃል ዞዬ ይባላል። ይሄ ዝም ብሎ መተንፈስን ሳይሆን ዘላለማዊ የሆነውን የእግዚአብሔርን አይነት ሕይወት ነው የሚያመለክተው። ስለዚህ ለሁላችንም ታላቅ ፍርሃት ለሆነው ለሞት ብቸኛው መለኮታዊ መልስ እርሱ ነው። እናም እንደገና ቁጥሮቹ ታሪኩን ይናገራሉ። ሕይወት የሚለው ቃል በዮሐንስ ወንጌል ውስጥ ብቻ 36 ጊዜ ተጠቅሷል። ይሄ ከማንኛውም የአዲስ ኪዳን መጽሐፍ ይበልጣል። ዮሐንስ ኢየሱስ ስለምን እንደሆነ ሲጽፍ መልእክቱ በጣም ግልጽ ነው። ኢየሱስ ስለ ሕይወት ነው። እንግዲህ መንገድ፣ እውነትና ሕይወት መሆኑ ምን ማለት ነው? እነዚህ ሦስቱም ሐሳቦች ወደ አንድ ታላቅ እውነት ነው የሚያመላክቱት፣ ኢየሱስ እና እግዚአብሔር አብ አንድ መሆናቸውን። ውይይቱ ግን በዚህ አላበቃም። ሌላው ደቀ መዝሙር ፊልጶስ አሁንም የሚታይ ማስረጃ ፈልጎ ነበር። ጌታ ሆይ አብን አሳየንና ይበቃናል ሲል ጠየቀ። ይሄ ጥያቄ ኢየሱስ ነጥቡን የበልጥ እንዲያብራራ ዕድል ሰጠው። የኢየሱስ ምላሽ የክርስትና እምነት እምብርት ነው። እኔን ያየ አብን አይቷል። እስቲ ለአንድ አፍታ እናስበው። አይማይታየው አይመረመር አምላክ በሰው ታሪክ ውስጥ ለመጀመሪያ ጊዜ በኢየሱስ ክርስቶስ ማንነት ሙሉ በሙሉና ፍጹም በሆነ መንገድ ራሱን ገልጿል። ኢየሱስን ማየት አብን ማየት ነው። ኢየሱስን ማወቅ አብን ማወቅ ነው። ይሄ ሁሉ እንግዲህ ወደ መጨረሻው እና ወሳኙ ነጥብ ያደርሰናል። ኢየሱስን በታሪክ ውስጥ ከነበሩት ሌሎች ታላላቅ መንፈሳዊ መሪዎች ሁሉ ልዩ የሚያደርገው ምንድን ነው? ታላቁ የሥነ መለኮት ምሁር ቶማስ አኩይነስ ይህን በሚገባ አስቀምጦታል። በተሳሳተ መንገድ ላይ በፍጥነት ከመሮጥ በትክክለኛው መንገድ ላይ ቀስ ብሎ ማንቀስ ይሻላል ይላል። እናም ኢየሱስ እንደሚለው ያ ብቸኛው ትክክለኛ መንገድ እርሱ ራሱ ነው። ይሄ በመጨረሻውና ወሳኙ ጥያቄ ይተወናል። አብዛኞቹ ታላላቅ መምህራን ወደ አንድ መንገድ ይጠቁማሉ። ቡድሃ፣ ሙሴ፣ መሐመድ ሁሉም መንገዱ ያ ነው ብለዋል። ኢየሱስ ግን ፍጹም የተለየ ነገር ነው ያለው። እርሱ ወደ መንገዱ አልጠቆመም። ዞር ብሎ መንገዱ እኔ ነኝ አለ። በዚህ ልዩነት ውስጥ ነው እንግዲህ መልእክተኛው ራሱ መልእክቱ የሚሆነው። እናም ይህንን መረዳት የዮሐንስ 14:6ን ልብ መረዳት ማለት ነው።